ሃይ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ አንድ ሜዲካል ፕሮሲጀር ኤክስፕሌን ለማድረግ ነው የመጣሁት። ምንድነው ያ የሚባለው? ሴክሽን ማሽን የሚባል አንድ ማሽን አለ። እሱን ኤክስፕሌን ላደርግ አጠቃቀሙ ጥቅሙ ለምን እንደሆነ ኤክስፕሌን ለማድረግ ነው። ሴክሽን ማለት እጅግ ሴክሽን የተለያዩ ሴክሽን ማሽኖች አሉ። ሶስት አይነት ሴክሽን ማሽን አለ። ኤሌክትሪካል ሴክሽን ማሽን አለ፣ ፖርቴብል ሴክሽን ማሽን አለ፣ ማኑዋል ሴክሽን ማሽን አለ። እቺኛው አሁን እኔ የማሳየው ፖርቴብል ሴክሽን ማሽን ናት። የት ነው የምትገኘው? አብዛኛው ጊዜ ሆም ኬር የሚሰሩ አካባቢዎች እና አምቡላንስ ላይ ትገኛለች እቺ ማሽን ማለት ነው። ኤሌክትሪካል ሴክሽን ማሽን የት ይገኛል? ሆስፒታሎች አካባቢ፣ ክሊኒክ፣ ስፔሻል ክሊኒኮች፣ ሆስፒታሎች አካባቢ ትገኛለች። እና ማኑዋል የምንለው ሴክሽን ማሽን አለ። ማኑዋል ሴክሽን ማሽን በማናኛውም ሰው እጅ ላይ ሊገኝ ይችላል። ለምን? አጠቃቀሟ በእጅ ፕሬስ የተደረገ ወይም በእግር እንደዚህ እንደ ማርሽ ፕሬስ የተደረገ የምትጠቀም ሴክሽን ማሽን ናት። እቺኛው አጠቃቀሙ ላሳያችሁ። እቺ ፖርቴብል ሴክሽን ማሽን ናት። አጠቃቀሙ እንዴት ነው የሚባለውን ላሳያችሁ። እቺኛዋ ከኤሌክትሪክ ጋር ኮኔክት እናደርጋለን። የራሱ የሆነ ቻርጀር አለው። ከኤሌክትሪክ ጋር ኮኔክት እናደርጋለን። ኦን እና ኦፍ አለ። ኦን እናደርጋለን። ኦን ስታደርጉ የራሱ የሆነ ድምፅ ያሰማል ማለት ነው። ይሄው እንደምትሰሙ የራሱ የሆነ ድምፅ ያሰማል። እችን ከሰውየው ጋር ሰውየው ሰር ከማድረጋችን በፊት ኖርማል ፖዚሽን እናደርግና እችን ስትራይል ከምንም ንክኪ የላትም። እቺ ከንክኪ ውጪ ነው። እችን ከዚች ጋር ኮኔክት እናደርጋለን። ያው ኮኔክት አድርገን ኮኔክት ካደረግን በኋላ ይህንን እንይዝና እንደፈለግን ሳክ እናደርግበት። ወይ ምንድነው የዘጋው የሰውየውን መተንፈሻ አካልን የዘጋው ምንድነው? ሙክስ ነው፣ ምራቅ ነው፣ ወይም የተለያየ ደም አይነቶች ነው የዘጋው የሚባለው። ያሽከረከረን አስገብተን ያሽከረከረን ሳክ እናደርጋለን። ሳክ ካደረግን በኋላ በዚች ጋር በጣም ዲስቲል ወተር አለች። ዲስቲል ወተሯን ሳክ 15 ሰከንድ ሳክ ካደረግን በኋላ አውጥተን ይኸው ክሊን እናደርጋለን። ክሊን እያደረግን አስገብተን ሳክ እናደርጋለን፣ እናወጣለን፣ አስገብተን ክሊን እናደርጋለን። ይህንን እያደረገን ምን ማድረግ አለብን? እዚህ ጋር እየወጣ ያለው ምንድን ነው? የሚወጣው የዘጋው ነገር ምንድን ነው? ሙኮስ ነው፣ የምራቅ ነው፣ የተለያየ ምራቆች ናቸው ወይስ ደም ነው የነካው የሚባለው የሚወጣው ነገር እናያለን። በደንብ ሳክ እናደርግና አተነፋፈሱን ቼክ እናደርጋለን። አተነፋፈሱ ከቀድሞ የተሻለ ነው ወይስ የባሴ ነው የሚሄደው የሚባለው ቼክ እናደርግና አሁን የኛ ሰውየው ኦልሬዲ የዘጋው ሙከስ ነው። እዚህ ጋር የወጣው ሙከስ ነው። አተነፋፈሱም ሳይሆን በጥሩ አተነፋፈስ ላይ ነው ያለው። ስለዚህ ስለጨረስኩ እችን ዝግት እናደርግና ለሰውየው ኢንትሮዱስ እናደርጋለን። አተነፋፈስ እንዴት ነው? ከቅድሞ እንዴት ነው? ጭንቀቱ ቀለዋል ወይስ ትንፋሽ ያዝ የሚያደርገው ተስተካክሏል ወይ የሚባለውን ኦልሬዲ ሰውየውን ኮሚኒኬት እናደርግና